ሁለተኛ ነገሥት ምዕራፍ 2 እንዲህ ነው የሚሆነው። ያው ጌታ ምስክሬ አጠገብ ላለው ሰው ጨብጥና እንዲበል ከዛሬ ቀን በኋላ ትርፋማ ትሆናለህ። የከተማይቱም ሰዎች ኤልሳን እንዲህ ይሆናል፣ ዛሬ እንደዚህ ይሆናል። የከተማ ሰዎች ወደ እናንተ ቤት ይመጣል። አሜን። የሰፈር ሰዎች ወደ እናንተ ቤት ይመጣል። አሜን። እንዲህ እያሉ ይመጣል። ኤልሳ እግዚአብሔር ሰው የከተማይቱ ሰዎች ወደ ኤልሳ እንዲህ እያሉ መጡ። ምን እያሉ? ጌታችን እንደምታይ የዚህ ከተማ ኑሮ መልካም ነው። አያችሁት? ጌታችን አንተ ነብይ ነህ፣ ከእግዚአብሔር ትሰማለህ። እግዚአብሔር ያውቃል። ብትለምን ይሰማሃል። ብትናገር የአፍ ቃል መሬት ላይ ጠብ አይልም። እና እንደምታየው ከተማ ውብ ነች። ከተማ ብዙ መጠጥ ቤቶች አሉ፣ ብዙ ካፌዎች አሉ፣ ብዙ ሆቴሎች አሉ። ነገር ግን እንደ ሆቴሉ ሳይሆን ሆቴሉ ያደገው በተለያየ አይነት ኮተት፣ አንዱ ይባብ ሲቀልብ፣ አንዱ ጅብ እየቀለባ፣ አንዱ አህያ እየቀለባ፣ አንዱ አባ ጨጓራ እየቀለባ፣ አንዱ ደግሞ ድመት እየቀለበ ነው። ዛሬ ግን እንዲህ ብሎኛል ጌታ፣ እየተቀለበ ያለው ክፉ አውሬ መናፍስቶች አደባባይ ላይ ይገደላል። ለማለት ያብቃችሁ። ሰሞኑን ታያይዣለሁ። ጅብ ከሰው ቤት ከሆቴል ከቤት እንትና ሰራ ይሄን ከፈተ ከተባለ ሰዎች ቤት በጠራራ ፀሐይ ላይ እየወጣ መኪና ይገጫቸዋል። አሜን። አዛጋ ሲሞኝ ይኸውልህ፣ ከተለያዩ ሆቴሎች ይኸውልህ፣ እንደው አንቺ አንድ ነገር እየሰራ ቀኑን ሙሉ እየሰራሽ ያልተሳካልሽ ምንም እሱ ከተማ እየዞረ ቤቱ ሞቋል። ያሞቀው ጅቡ ነው። ከዚህ ሰዓት ጀምሮ ከእያንዳንዱ ቤት እየተጎተተ ይወጣል። ጌታ እንዲህ ነው አለ። የከተማን አውሬ የከተማው ዋና አደባባይ የያዘው አውሬ የብዙዎችን ጉልበት የበላ የብዙዎችን ታሪክ የበላ በአደባባይ ላይ አዋርደዋለሁ ለኛል ጌታ። አንድ ቦታ ወደ መልእክት ልመለስ። እነሆ ጌታችን ነብያችን አባታችን አንተ እኮ የምትገርም ሰው ነህ። ከተማ ውብ ነች፣ እናስ ደስ የምትል ነች። ነገር ግን ምን ሆነች? ውሃው ግን ክፉ ነው። ውሃ ክፉ ነው። ይሄን ውሃ የጠጣ ሰው ሁሉ 6 ወር ከሆነ ይወርዳል። ከብቶች የተወሰነ ወር ከቆያ በኋላ ይበላሻል፣ ይጨነግፋል። ውሃው ላይ የተቀመጠው የጭንገፋ መንፈስ ነበር። ይሄ ጭንገፋ መንፈስ ሰዎች ለቱሪስት ይሄን ከተማ ሊጎበኝ ይመጣል። ነገር ግን ውሃችን ችግር አለ። ዛሬ የውሃ ችግር የሚፈታው አንተ ሲጸልይ ነው አለ። ዛሬ እንደዚህ ይሆናል። እዚህ አምነት ትሄዳለህ፣ ቤት ላለው መርገም ተሰበረ። ከዛ ምድሪቱም ፍሬዋን ትጨነግፋለች። ምድሪቷም አበባ ዳና አበባ እንዳይፈካ ዳና ውጤት ወይም ዘለላ ያለው እህል እንዳይዝ ከዚህ ውሃ በስር የወሰደው ባፈር የሄደው ውሃ ሁሉ ወይም ምንድነው ዘር ሁሉ ይጨነግፋል፣ ፍሬ የላትም። ዛሬ የምስራች፣ ዛሬ ለእናንተ የፍሬያማነት ቀን ነው ዛሬ። አሜን። ከዛ እንዲህ አለ፣ ፍሬ አይሰጥም፣ ይጨነግፋል፣ ነገር ሁሉ ይበላሻል። ከዚያስ እርሱም አዲስ ማሰሮ አምጡልኝ እንዲህ አላቸው። ዛሬ እናንተ የምታውቁት ጭንገፋ ነው። እናንተ የምታውቁት ፍሬ አልባ መሆኑን ነው። አሁን ግን ታሪክ ይቀየራል አለ በኢየሱስ ስም። ለአንድ ሰው ልተንቤ ይኸውልሽ፣ ስሚ ካንቺ ልጀምር። ታሪክ ይቀየራል። አሜን። ነካርግና ታሪክሽ ይቀየራል በላባክ። እስቲ ታሪክ ይቀየራል በሉት ባካችሁ። ያንቺ ታሪክ ዛሬ ይቀየራል። ያንተ ታሪክ ዛሬ ተቀየረ። የነገራችሁ ታሪክ ዛሬ ተቀየረ። የመንገዳችሁ ታሪክ ዛሬ ተቀየረ። እንዲህ ነው፣ አዲስ ማሰሮ አምጡልኝ። ምን ነው ያረጀ የጭንገፋ መንፈስ በአዲሱ ማሰሮ ይመታል አለ። እኔ ስለ ማሰሮ አይደለም የሚያወራው ዛሬ። የጭንገፋ መንፈስ ያስቸገራችሁ ስትነግዱ ፍሬያማ አለመሆን፣ ሲታገለግሉ ፍሬያማ አለመሆን፣ ስትዘምሩ ፍሬያማ አለመሆን፣ ስትከፍቱ ሱቅ የሆነ ነገር ስትከፍቱ ፍሬያማ አለመሆን፣ ዛሬ ደስ ይበላችሁ። የጭንገፋ መንፈስ ተረገጠ። ከዚያስ አዲስ ማሰሮ አምጡልኝ። አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት። በዚህ ማሰሮ ላይ ጨው ጨምሩበት አለ። ያንንም አመጡለት። አዲስ ማሰሮ ጨው ጨምሮ ይዞ እየሮጡ ሲመጡ አንድ ትንቢት ላውጅባት። ዘርጋ እጅን፣ ሁለት እጅን ዘርጋ በኢየሱስ ስም። ዛሬ እንደዚህ ነው የሚሆነው። በቤት ላይ ያለው እርግማን ተሰበረ። በነገር ላይ ያለው ጭንገፋ ተሰበረ። በባልሽ ላይ ያለው ጭንገፋ ተሰበረ። በሚስት ላይ ያለው ጭንገፋ ተሰበረ። በልጆቻችሁ ላይ ያለው ጭንገፋ ተሰበረ። አምጡ አላችሁ።
ዘር እየሮጡ ይሄን አዲስ ማሰሮ አመጡለት። ጫውን ጨምሮታል። ጫውን ጨመረ። እንዲህ አለ አስገራሚ ትንቢት። አንድ ሰው እጁን ዘርግቶ ይውሰድ በኢየሱስ ስም። እስቲ አንቺ አንብብልኝ ዘርጋ እጅን። ይሄንን ትንቢት ማስሙት። ምን አለ ከዛ በኋላ ውሃው ወዳለበት ሄደ። አንቺ ወዳለሽበት ቤተ ጌታ ቤትሽ ጌታ መጥቷል ዛሬ። አሜን። ምን አለ ከዛ ጫው ጣለበትና ዛሬ አንድ ነገር ሊጣለው ትንቢት ሊጣል። ጭንገፋ አይሰራም። አሜን። ሞት አይሰራም። አሜን። አለመከናወን አይሰራም። ጫው ጣለበትና እንዲህ አለ። ምን አለ እግዚአብሔር እንዲህ ይላል። ሰው አይደለም ይሄ ቲዮስ ይሄ ያህዌ ይሄ ኤልሻዳይ እግዚአብሔር እንዲህ ይላል። ምን ይላል? ይህን ውሃ ፈውሼዋለሁ። ያንቺ ትዳር ዛሬ ተፈውሷል። አሜን። ያንቺ ቢዝነስ ተፈውሷል። አሜን። አገልግሎት ተፈውሷል። አሜን። መንገድ ሁሉ ተፈውሷል። አሜን። ይሄንን ውሃ ከዛሬ ጀምሮ ምን አድርጌያለሁ? ፈውሻለሁ ይላል የሰራዊት ጌታ እግዚአብሔር። አሜን። ዘርጋና ልጨርስ። ከዚህ ሰዓት ጀምሮ ያንቺ ቤት ተፈውሷል። አሜን። ዘርሽ ተፈውሷል። አሜን። ማንዘርሽ ተፈውሷል። ወደ ኋላ 7 ዘር ቁጥሪ። ከዚህ በኋላ እርግማን አይከተልሽም። አሜን። ኦራባሰካታካታካ እስቲ ከዚህ ጊዜ ጀምሮ ወይኔ አንድ የገባ ሰው ካለ ጌታ እንዲህ ብሎኛል። ከዚህ ሰከንድ ጀምሮ ከኔ ለኔ ካንቺ ላንቺ እግዚአብሔር እንዲህ ይልሻል፣ ነገርሽ ተፈውሰዋል። የማ በኢየሱስም በሰላም ትሄዳለህ፣ ትጀምራለህ፣ ትጨርሳለህ፣ ታየዋለህ፣ ትበለዋለህ፣ ትነካዋለህ፣ ትተርፋለህ፣ ትጀምራለህ፣ ታተርፋለህ። አንድ ሰው ይውሰዳ። ቤትሽንማ ለቀሽ አትወጪም። ባልሽንማ ለሌላ ሴት አትሰጪውም። ሚስትሽንማ ለሌላ ወንድ አትሰጪውም። አይሆንም። ከዚህ በኋላ ትዳራችሁ አይፈርስም። አረ በኢየሱስም ልጅ ወልዳችሁ ትታቀፋላችሁ። በማን ላይ ይሁን ይሄ? አረ በማን ላይ ይሁን? በእናንተ ስም ላይ ወር 6 ወር 5 ወር 1 ዓመት እየተነገረ በየዓመቱ የሚታደስ ይሄ ክፉ ላይሰንስ የድግምት ላይሰንስ ከዛሬ ቀን ጀምሮ ትነካዋለህ፣ ይተርፍልሃል። ምን ሆኗል ማለት ነው? ድግምት ፈርሷል። የሚታደስ ላይሰንስ አይኖርም። እኔ ታድዬ መልባካችሁ አለ። እኔ ያለው እኮ እኔ አይደለም፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን ይላል? ከዛሬ ቀን ጀምሮ ይሄንን ውሃ ምን ብያለሁ? ፈውሻል። ከዛሬ ቀን ጀምሮ ይሄ ቸርች ተፈውሷል። ዛሬ ግን እንዲህ ይሆናል። አረ በማን ላይ ይሁን? ኢየሱስ በማን ላይ ይሁን? እንዲህ ነው የሚሆነው። በአንቺ ቤት ላይ ከዛሬ ቀን ጀምሮ መርገምና ሞት፣ ጭንገፋና ሞት አይከናወንም። እጂኒዮ ትሰራለህ፣ አረ ይሳካልሃል። አረም እግርህን ይወስቲ ትራመዳለህ፣ ፍሬያማ ትሆናለህ። ኢያሱ መጽሐፍ ላይ ስትመለከቱት ምዕራፍ 1 ላይ እንደዚህ ይላል። መሳፍንት መጽሐፍ ላይ እንደዚህ ነው ብለው የረገጥክበትን መሬት ሁሉ ኢያሱ ምዕራፍ 1 ማን ነው የሚያነብልኝ? አትፍራ፣ ጽና፣ አይዞ፣ በርታ የረገጥክበትን ለአባቶቻችሁ እንሰጣችኋለሁ ብዬ የማልሁላችሁን ምድር በጠቅላላ አረብ ለዘሮቻችሁ አረብ ምጮህልኝ ዛሬ በጌታ በኢየሱስ ስም ይኸውልህ፣ እያለቀስክ መጣሁ። ከዚህ በኋላ ደስ እያለቅስ ትሄዳለህ። እንዲህ ነው የሚሆነው። በእናንተ ቤት ላይ እየታየ የነበረው የሞት ጉድጓድ ተደፍነዋል። እየታየ የነበረው የጭንገፋ መንፈስ ተሰብረዋል። ሁሉም ሰው ሲጨበረም ኡጋዛ ካባራ ባሲያ ዛሬ እንደዚህ ይሆናል። በሄድክበት ሁሉ ትፈራለህ። ምን አግኝተሽ ነው ባክሽ ሲባል ኢየሱሴ ነው። አንድ ሰው ኢየሱሴ ነው አበርባክ አደረከኝ ሽቅርቅር ጠላት ይፈር ያቀርቅር። ከዛ እንዲህ አለ፣ ውሃችን ክፉ ነው አለ። ለሁሉም ነገር መሰረት ውሃ ነው። የእናንተ መሰረታዊ ነገር የመታው የእናታችሁ፣ የአባታችሁ፣ የአያታችሁ፣ የቅድመ አያታችሁ፣ የቅምቅም አያታችሁ ሚቀኛ መንፈስ ሰብሰብ አድርጌ አጋየው ዛሬ ዘካማ እኔ እንዲህ እያልኩ እየተነበይኩ ነው። መርገምን፣ ጭንገፋ፣ ሞት በቤታችሁ ላይ ሳይሰራም በሉልኝ ባካችሁ። ድገምና አይሰራም በልባክ፣ ድገምና አይሰራም በልባክ። ከዚህ በኋላ አይሰራም። ዛሬ ግን እንዲህ ይሆናል። ሞት
አላውቅም በአንድ ሰው ቤት ሞት ጭንገፋ አሜን አጠገብላለሁ ሰው ነካር ግን ዘራፍ በልባክ እኔ እኮ ልጅ ነኝ ሞትና ጭንገፋ እንኳን ቤተ ሊገባ በደጃፌ አያልፈም ዛሬ አንድ ሰው መከናወን ሆነለት አንዳንድ ጊዜ ስትራቡ ጌታን አታስጨንቁ ልብስ ሲታጡ ጌታን አታስጨንቁ ግራ ሲገባችሁ ጌታን አታስጨንቁ ካልተራብከው ጥጋቢን አታውቁ አንድ ቀን አስተውሳለሁ ይሄው ምስክር ነሽ ባለቤቴ እኔ የኢቴ ልጅ የመጀመሪያ ልጅ ቃሊ አራታችን አንድ ዳቦ በልተናል አንድ ዳቦ የውስጡ አለ ልጆቻችን እናስፋ ቅርፊቱን በጌታ በኢየሱስ ስም ሱካር ምናምን ስለሌለ በውሃ ላይ ነክረን ግባ ይሄን በልተን ከተማ ሲንወጣ ሰው ሁሉ አምሮባቸዋል አረ ውበት እንጀራ ሳይሆን ውበት ክርስቶስ ነው ማጃዛ ካያ ሞኝ የሆነ ሰይጣን መጥቶ እንዴት ነሽ ዘንድሮማ ምን ትበያለሽ ምን ትጠጪ ዛርባል እንተነ መበላውን ምሰጠኝ ያለኝን ነፍስ ሊያጠፋ ምን ትበያለሽ እንዴት ትሆኛለሽ ጫቤራ እኛ እኮ ልጆች ነን አንዳንድ ጊዜ ልጅ አላችሁ ለሌላችሁ ዛሬ እንጸልይላችኋለን እግዚአብሔር ልጅ በልጅ ይባርካችኋል እስቲ ልጅ ያላችሁ እስቲ ካንተ ልጀምር በጣም ሶስቱም ልጆች ናቸው አይደለ አንደኛው ፒዛ አንደኛ ብርቱካን አንደኛ ሎሚ አምጣ ብትል የሁሉንም ፍላጎት ማሟላት ግድ ነው አይደለም ግዴታ ነው አይደለም ለምን መሰለ ኪሲ ላይ ብር ባይኖር እኔን ታገኘን እግዚአብሔር ሰው እንደም ልጆቼ ዛሬ ክፉ ትእዛዝ አዘውኛል እንደው ለአንዱ ይሄን እንደው ተበድራት ገዛለሁ ገዝቼ ማቃለሁ ተበድራ እሱ ኪሱ ላይ ቢኖር ባይኖር ልጆች አያውቁትም ይሄን ጋልገዛ ዳድ ይላል አይሉም እንዴት ነው ምን ነው ሲባል አኩርፌያለሁ ተጣልቻለሁ ከዛ በኋላ እንታረቅ ልጅ በለውም ይታለላል አንተ እንደውም ለትንሽ ነገር ትጨነቃለህ አንተ እኮ ሰማያዊ ዜጋ እኮ ነህ አሜን እስቲ እኔ ዜጋ ነኝ በልባክ ዜጋ ነኝ ገዝተህ ስትገባስ ለተበደርከው ነገር ተጨንቀህ አታውቅም ልጆች ሲራኩ ሲበሉ ዋው በቃ ደስ ነው የሚልህ ለምን መሰለህ አንተ በልጆች እንዲህ ከተደሰትክ ያንተ እግዚአብሔር አፍንጫ ሲሰራ ጆሮ ሲያቆም ማን ነው አንድ ቀን አንድ ስንጥር የሰጠው ይሄ አፍንጫ እንደ አባይ ግድብ ቢሆን የሚገደብ ቢሆን አፍንጫና መቼም አፍንጫ ቆሻሻ ማውረጃ ብቻ አይደለም ውበታችንም ጭምር ነው እውነት ነው አያችሁላ እንደው የሚገደብ ቢሆን ምን አባታችን እንሆን ነበር የኔ ቆንጆ አፈርሲዮ አብዬ አሜን እኔ በጭንቅላት ቦታ ጠቦይ ነው ጌታ ይባርከኛል እንሰፋለን አሜን ይከረባበታለሁ ጌታ ረዳኛል እዚህ ቤት ከመጣችሁ ራሳችሁን ጥላችሁ እኔ ኑሬ ሲማለ ድርድ ሲማለ ሃሌሉያ አሜን አያችሁ እሱ ለገዛው ነገር እንዲህ ከተደሰተ መጽሐፍ ሲናገር እናንተ በዋጋ ምን ሆናችኋል ተገዝታችኋል ስለዚህ የራሳችሁ አይደላችሁም አንዳንድ ሰው እኮ ተመልከቱት አንዳንድ ሰው እጁን በምላጭ ይቆርጣል ትጠየቃለህ እንደኔ ሀብታም የለም እጄ ሰላም እግሬ ሰላም እንዳንቺ ሀብታም የለም አሜን ለሁለት ሰው ልተንቢ እንዲህ ይለኛል ጌታ በቤትሽ ላይ ሞት አይሆንም በነገርሽ ላይ ጭንገፋ አይሆንም